ተነግሮላቸዋል በመሻይኾች ቁርአን የቀሩባቸው ሼህ ታላቅ ወልይ ነበሩ። የእርሳቸውም ሼህ እንዲሁ አላህ ከሽፍ የሰጣቸው አያታቸው ሼሆቹን በመኻደማቸው ከዛ የተገኘው በረካ ስጦታ ናቸው። ሼህ ይሆናል ታላቅ ሰው ይሆናል ተብሎላቸዋል። በልጅነታቸው እንጨት እየሰበሩ ቆሎ እየቆሉ ምግብ እያዘጋጁ አባቶቻቸውን አገልግለዋል። ዛሬም የአባቶችን ትምህርት በቆሙበት ሁሉ ይናገራሉ። ሰው ለሰው አይደለም ለእንስሳ እንኳን እንዲያዘን የሰው ልጅ ሊጣላ ሊቃረን በክፉ አይን ሊታይ ፈጣሪ እንደማይፈቅድ ለወንጀል ለኃጢአት አንድን ሰው በክፉ አይን በውርደት በጥላቻ ማየት ብቻ እንደሚበቃው ከመሰብሰብ ማሰብ አርቆ ማየት መከባበር መተባበር መተዛዘን ለሀገር ማሰብ ለሰላም መቆርቆር እንደሚጠቅም የዚህን ዓለም አላፊ መሆን የባለስልጣንን መሞት ወይም መሻር የባለጸጋንን መደህየት እያነሱ የሰው ልጅ ለተወሰነ ጊዜያት እንዴት ይጣላል ሲሉ ገስጸዋል። የዚህ ዓለም ሕይወት ተለዋዋጭ ነው። የዚህ ዓለም ሕይወት የተወሰነ ነው። ዓለም ተለዋዋጭ መሆኑ ካልቀረ ወጣትነት ስልጣን ኗሪ ካልሆነ ጥላቻ፣ ምቀኝነት፣ ኩራት እኔ ብቻ ልጠቀም ማለት ምን ያስፈልጋል ይላሉ። ማንኛውም በሽታ ችግር አለመድኃኒቱ አይፈጠርም። የጠቡም የመቃረኑም የስልጣኑም በገንዘብ መሞኘቱም የነፍስያም የሸይጣን ማታለልም ሁሉ ማርከሻ መድኃኒት እንዳለው እየነገሩ ብዙዎችን ተስፋ ሰጥተዋል። የሃይማኖት መለያየት በሰው ልጆች መካከል መለያየትን እንደማያመጣ፣ አንድነትን እንደማይበታተን፣ ሰላምን እንደማያደፈርስ፣ መለያየት ጸጋን እንደሚያሳጣ፣ ፈሪም እንደሚያደርግ፣ ለሰው ልጆች የተዘጋጀላቸው ክብረት፣ ጤና፣ መልካም ጸጋው ሁሉ በመለያየቱ እንደሚነሳ አጽንኦት ሰጥተው ተናግረዋል። ለአንድነት ብዙ አልቅሰዋል፣ ዱዓ አድርገዋል። በሃይማኖት ትምህርት የመጨረሻ ደረጃ ላይ ደረሱት ፍትህ የሚሰጡት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አደራ የምንለው አካላዊ ግንኙነት እንዳይሆን ነው። ልባዊ ግንኙነት ይሁን፣ ፍቅራዊ ግንኙነት ይሁን። 75 የረመዳን ወራትን ጾመዋል። ጉምቱ የኢልም ሊቅ 39 ጊዜም ሐጅ አድርገዋል። ከልጅነት እስከ ሙፍቲነት ከእስላማዊ ዕውቀት ባህር እየቀዘፉ ብዙ ሺዎችን እያስተማሩ የሙስሊሙ ቀዳሚ ሊቅ ሆነዋል። አሁን 84ኛ ዓመታቸው ለሚገኙት ሙፍቲ የማህበረሰቡም አባት ሆነዋል። ይህ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የህይወት ውጣ ውረድ አስገራሚ ሁነቶች ከማይጠገበው አንደበታቸው የተካተተበት ድንቅ ታሪክ ነው። ወሎ የኢልም መስክ ነች። ለብዙ መቶ ዓመታት አንቱ የተባሉ የኢልም ሊቆች መገኛ ሆናለች። የሙፍቲም መገኛ እዚሁ ነው። ወረኢሉ አውራጃ ለጋምቦ ገነቴ በሚባለው ልዩ ቦታ የተወለድኩት የትውልድ ሀገሬ በወሎ ክፍለ ሀገር ነው። በደቡብ ወሎ በወትሮ ጊዜ በንጉሱ ጊዜ ወረሂበኑ አውራጃ ይባላል። እንደዚሁም ለጋምቦ ወረዳ ይባላል። ገነቴ ትባላለች አካባቢዋ። አገሪቱ ወርቅ ነች፣ ምቹ ነች። ታች ቆላ ነው፣ ተላይ ደጋ ነው። ለጥ ያለች ደስ ያለች ብርድ የሌላት ቅዝቃዜ የሌላት ሙቀት የሌላት። ተዚህ ስንሄድ እናድራለን። የሚያጅብ ነገር ጓሮ እናድራለን። ተቤቱ ቀሄው ይመቃል። እንደዚች ሀገር ነው እንግዲህ የተወለድኩት። ለዛሬ ማንነት የኋላ ታሪክ ወሳኝ ነው። ከጠንካራ ወላጅ አባት ከ7 ልጆች መሃል አራተኛ ሆኖ ያደጉበት ቤተሰብን ሙፍቲ ያስታውሳሉ። ወላሂ ቤተሰቦች እኔ ወርቅ ቤተሰቦች ናቸው። በእናቴ ባንድ ወገን ነደጃዝማች ነፊት ተወራሪ የሚባል የሚታ የሚባል ሀገር የባለ መሬት ብዙ መሬት የያዙ እና በአባቷ በኩል ደግሞ ወደ አህለል ቤት ይሄዳል። ወደ ሊጉጉሩ ወደ አህለል ቤቶች የሚባሉ ወደዛ ይገባሉ። በአባቴ ደግሞ በአባቱ ጎጃም ነኝ፣ መርጦ ለማርያም የሚባል አካባቢ ጎንቻ እዛ ነው። የአባቴ ደግሞ የእናቱ በእናቱ በኩል ደግሞ ወረሞ ነኝ። አባቴ ጎበዝ ሰው ነው፣ ገበሬ ነው፣ ጀግና ነው፣ ደግሞ መልከኛ ነው። አባቴ በጣም በሀገር ውስጥ ተፈሪ ተከባሪ ሰው ነው። የሚያጅባቸው ገበሬ ሆኖ አላህ ሰውን ፈራ ብሎ ይፈራዋል፣ ያከብረዋል። ሽፍታው ሁላ ያከብረዋል። አሁን እኔንም ጠባዬን ለእውነቱ ትክክሉኝ አሁን
አንድ ሰው ይሄን ያደርግልኛል ብዬ አላውቅም። ለምንድነው? የአባቴ ጠባይ የአባቴ አስተዳደግ ነው። ደግሞ አዛይ ነው አባታችን፣ አዛይ ነው። ሴት ልጅ ተጣልታ ኮብላ ተሸሽጋ ትመጣም የሆነው ቢሆን እዛው ሆና ታስጠራለች እንጂ ደግሞ ባሏን ለሀርጎ በደላት ያሉ እንደሆነ ገበያ ምንድነው ተአዛ ለእሶ የሚለው ነው። በዛው ነው እንጂ የሚሄደው ወደ ቤት አይመጣም። በጣም ተፈሪ ነው አባታችን፣ በጣም ጎበዝ ነው። እሱ እዛ አንዱ ቤት ሁለት ቤት ነው ያለው። አንዱ ቤት ሲቀመጥ እኛ ሌላው ቤት ነው የምንለው። ሆነ አባቴ አለበት ቦታ ሰው አያወራም። ስነ ስርዓት ነው፣ አደብ ነው። ሲበሉ ደግሞ ማዲ ሲበሉ እንግዲያም ተመጣ ወዲያ ዙረን እንቆማለን። ማዱ ተበልቶ እስቲበቃ የሹማምንት አዴት ነው። ተበልቶ እስቲበቃ ድረስ እንዲህ ወዲያ ዙረን እንዲያናይ እንዲህ ዙረን እንቆማለን። በልተው ሲያበቁ ያጎርሱናል። እንግዲህ ያ ነው ሽልማታቸው። እንደዚህ ሆነና ያደግነው። አሁን የኛ ልጆች ግን ዛሬ ምክር ነው ሙሻወራ ነው ብለው እኛ ትተናል። ማን አባቴ ጎበዝ ገበሬ ነው፣ አላህ ይማርልኝ፣ አላህ ይማረው። እናቴም ጥሩ ሰው ነበረች። እናትዬ ናት ያሳደገችን። በልጅነቴ ነው እናቴ የሞተችው። እናትያችንም እንደ ወላጅ እናት ነች። ትልቅ ወንድሜ ተወልዶ በ8 ዓመት ነው እኔ የተወለድኩት። አላኩል ያህል 7 ልጆች አሉት አባቴ። እኔ 4ኛ ልጅ ነኝ። እስላማዊ ዕውቀት ጥም የሕይወታቸው መዘውር የሆነው ከልጅነታቸው ጀምሮ ነው። እሳቸው ዲንና ቅርአትን ሙጥኝ ብለው የሕይወቴ ግብ ይላሉ። ቤተሰብ የመርዳት ሸክም ደግሞ በዛኛው በኩል ይጣራል። እኔ ትምህርት በጣም አስቸጋሪ ነው። ትልቅ ወንድሜ ቁርአን ጀመረ እና አዕጡና የሚባል ምዕራፍ አለ። እሷ ሲደርስ አባቴ ገበሬ ነው፣ ዋና ገበሬ ነው፣ ጎበዝ ነው፣ አዋቂ ነው። እርሻ ሊያርስልኝ ነው ብሎ ከለከለው። እኔ የቁርአን ልጀምር ስለው ጊዜ እንግዲህ የቁርአን ምንነት አናውቅም፣ ልጅ ነኝ እኔ። የነቢያችንን ምንነት አናውቅም፣ የአላህን ምንነት አናውቅም። አላህ ለጉዱ እንደው ዝም ብሎ የቀሰቀሰውን ይቀሰቅሳል። ቁርአን ልቅራ ስለው ጊዜ አባቴ እስቲ አይሆንም፣ ይህማ አይሆንም ብሎ ከለከለኝ። እዚህ መካከል ቆይቶ ተላላፊ በሽታ አለች ወረርሽኝ የምትባል እሷን ታመመ፣ ሞተ ተብሎ ዘመድ ሁላ የ6 ሰዓት መንገድ ምን ተሰብስቦ መጣ። ተሩቁላ ተሰበሰበ። አላህ ሽቶ ደግሞ አዳነ። የዲያነ ጊዜ መስከረም ወራት ነው። ከብቶችን ማገድበት መጥቶ አባቴ ቁጭ እንዳለ ቁርአን ልጀምር ቁርአን ልቅራ አልኩት። ያቺ የተመረቀች በሽታ የተመረቀች ተላላፊ በሽታ ነች። እስቲ እንማከራለን አለኝ። እንማከራለን እንዲያለኝ ጎምተሪ የሚባል ይሄ ወንትን ወጣት ቤት አይተኛም፣ በገጠር ወጣት ቤት አይተኛም። እንዲህ ትልቁ ቤት አዳራሹ ተውጭ በኩል አልጋ ይሰራል። እዛች አልጋ ሰርቶ ወጣት እዛ ነው የሚያድረው። እዛች እንዲያደርኩ ሌሊት በጨረቃ አንድ ጓደኛ የቁርአን የሚቀራለ ሌሊት በጨረቃ እሱ ዘንድ ነው የሄድኩት። እሱ ዘንድ ሄድኩ። እንዲህ አሸጋጋሪ መስጂድ ያለ ሼኽ አሉ፣ ሼኾቻችን አሉ መስጂድ። እዛ ይዞኝ ሄደ። በዚህ መልክ ቁርአን ጀመርኩኝ። ለውሕ የሚባል ተንጨት የሚጠረብ ቁርአን የሚጻፍበት የሚከተብበታል። እዛ ላይ አሊፍ ባታን ከተቡልኝ። ያንን ይዤ በዚህ አዝዬ እንደንትን ከብቶች እያገርኩ ነው እኔ ቁርአን የቀራሁት። ቀላቢ የሚባል አለ፣ ሙተዓሊሙ አዳርም ይሄድበታል። ወደዛ ሲሄዱ ይከትቡልኛል። ወደዚህ ደግሞ የሚመጣው ጠዋት ያቀራኛል። አዳር አዳር ብቻ መስጊድ እሄዳለሁ። ማታ ከብት አስገብቼ ምን ብዬ መስጊድ እሄዳለሁ። ቁርአን ተጀመርኩ ጀምሬ ሼኾቹ መስጊድ እንጂ አባቴ ቤት አድሬ አላውቅም። በዚህ መልክ ነው ቁርአን የቀራሁት። ስለዚህም ቶሎ አላኸተምኩም። እኔ ወደ 2 ዓመት በላይ ፈጅቶብኛል ቁርአን። ከዛ በኋላ ደግሞ እንግዲህ ወጣት መሆን መጣ። ወደ እርሻ ተረማመርኩ። እርሻ እርሳለሁ። እኔ ዋና ገበሬ ነው። እርሻ እርሳለሁ፣ ንግድ ነግዳለሁ። የገጠር ንግድ አንዱ ገበያ እየተሄደ በበግ ነግዳለሁ፣ በቡና ነግዳለሁ፣ በበርበሬ ነግዳለሁ። ነጋዴ ነኝ፣ ገበሬ ነኝ። እንደዚህ ኩኜ ነው እኔ ፊቅህ የሚባለውን ክፍል እስከምጨርስ ድረስ ተውሂዱን ይህንን እንግዲህ ፊቅሁን እስከምጨርስ ድረስ ነጋዴ ሆኜ እየነገርኩኝ እያረስኩኝ የጨረስኩት። እዚህ መካከል አባቴ ደግሞ ደረስነቴን እንደው በጣም ማጥበቄን ሲያይ ሚስት ሳልዳርኩት አይቋረጥልኝ ቢሉኝ እምቢ አልኳቸው። ይገርፉኛል፣ እገረፋለሁ። ጠዋት አድሬ ለሱብሕ
ከብት ለማስወጣት አልመጣው ታላቅ ወንድምኛ በሀገራችን እንዳባት ነው የሚቆጠረው። ቢገርፍ እንዲህ ዘወር ብሎ ማየት የለም። አሪያዘው መስጊዱ ደጅ መጥቶ ታላቅ ወንድሜ በጅራፍ እንደው ያንከባለለ ይገርፈኛል። እስካሁን ለምን ቆየህ? መስጊድም ለህዲም ቁርአንም ለቀራ ደግሞ አይሰጡኝ። በዛ ሐለት ነው እንግዲህ ለእናቴ ያናት ያሳደገችን ከብት ሳግዳ አንድ ሸክም እንጨት ሰብሬ እመጣለሁ። ማታ ደግሞ ዲያገቱ እንጨት ነው። አንድ ሸክም እንጨት ደግሞ ለደረሶቹ ሸክም ለቅሜ ተሸክሜ ማታ ይዤ እሄዳለሁ። ቆሎም ይቆላላቸው ለደረሶቹ እኔ ነኝ። እንግዲህ በቀን ሁለት ሸክም እንጨት እሰብራለሁ። እኔ ደግሞ ትንሽ ሰውነቴ የዛ ጊዜ ደረስነቴ በጣም ጉዳት አለኝ። 6 ዓመት ከ6 ወር ሲቀመጥ እራት ምሳ በልቼ አላውቅም። እራትና ምሳዬን ለኸሚስ ለዱዓ ለሙተዓሊም አስቀምጣለሁ። ጠዋት ቡን ስትጠጣ ቆሎ አለች፣ ያችን ቆሎ ነው የምበላው። 6 ዓመት ከ6 ወር እራት ምሳ በልቼ እያረስኩም ሀገሬም እየነገርኩም እህተዋለሁ እያልኩ ታገል ነበረ። ታሱፍ ቤተ ታላላቅ ሸኾች ሆናለሁ ነበር የዛ ጊዜ ሐሳቤ እንደዚህ ከተማ አዲስ አበባ ገብቼ እንዲሁኝ እቀራለሁ ብዬ